ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከአዋጅ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። ሰበር ዜና። የህወሓት ቡድን በአፋር ግንባር ጦርነት ከፈተ። ቡድኑ በአፋር ልዩ ኃይሎችና በትግራይ የሰላም ኃይሎች ላይ ተኩስ የከፈተ ሲሆን በተሰጠው የአጻፋ ምላሽ በርካታ አባላቱ ሲደመሰሱ፣ ቀሪው የህወሓት ኃይል ደግሞ እግሬ አውጭኝ ብሎ ፈርጥጧል። መረጃ ደርሶናል፣ በዝርዝር ይዘነዋል። በሌላ ዜና ጀነራል ታደሰ ወረደ ድንገት ከተተኮሰባቸው ጥይት ለጥቂት ከሞት ማምለጣቸው ተሰምቷል። ከፌዴራል መንግስት ጋር ይቀላቀላል በሚል ከትግራይ እንዳይወጣ የቁም እስረኛ ሆኖ በቆየው ጀነራል ታደሰ ወረደ ላይ የግድያ ሙከራ መፈጸሙን ዛሬ ከሰዓት ከመቀሌ ከተማ የደረሰን መረጃ አመልክቷል። ትሰሙታላችሁ። ይህ በእንዲህ እንዳለ በራያ አላማጣ መስመር ከፍተኛ የጦር መሳሪያና የኃይል ስምሪት እየተካሄደ መሆኑ ተገለጸ። በሸረሪና አቅጣጫ ከፍተኛ ጉዳት ያስተናገደው የህወሓት ቡድን አሁን ደግሞ በራያ ግንባር በግዳጅ አፍሶ ወደ ጦርነት የወሰዳቸውን ወጣቶች እያሰማራ መሆኑ ተሰምቷል። ሰፋ ያለ ዘገባም ይዘናል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችንም እናልፋለን። ሰበር ዜና። የህወሓት ቡድን በአፋር ግንባር ጦርነት ከፈተም። ቡድኑ በአፋር ልዩ ኃይሎችና በትግራይ የሰላም ኃይሎች ላይ ተኩስ የከፈተ ቢሆንም በተሰጠው የአጻፋ ምላሽ በርካታ አባላቱ ሲደመሰሱ፣ ቀሪው የህወሓት ኃይል ደግሞ እግሬ አውጭኝ ብሎ መፈርጠጡን የተሰማው ጽንፈኛው ህወሓት ትላንት ማምሻውን በቶንሳ አዲ ጉደም ከአዲ ቀሃያ ወደ ግራርሳና የሚወስዱትን ግንባሮች በከባድ መሳሪያ የተደገፈ ተኩስና ጥቃት መክፈቱ የተለያዩ ምንጮች ዘግበዋል። እንደ ምንጮቹ ገለጻ ከሆነ በቶንጋ ግንባር በኩል ጽንፈኛው የህወሓት ቡድን በአፋር ክልል ልዩ ኃይል ላይና በአካባቢው የሚገኙ የትግራይ የሰላም ኃይል ላይ በከባድ መሳሪያ የተደገፈ ጥቃት መፈጸሙን የተሰማው ቡድኑ በቅድሚያ በአፋር ልዩ ኃይል ላይ የከባድ መሳሪያ ተኩስ እንደከፈተ ነው የመረጃ ምንጮቹ የሚገልጹት። ይህ በጸረ ሰላም ኃይሉ የህወሓት ቡድን የተከፈተው ጥቃት ከቶንሳ ውጭ በሌሎች በእንደርታና ራያ በሚገኙ አፋርን በሚያዋስኑ ግንባሮች ላይ በትግራይ የሰላም ኃይሎች ላይም ከባድ የጦር መሳሪያዎችን በመተኮስ ጥቃቱን ማጠናከሩን የተገለጸው። ነገር ግን ህወሓት ድንገተኛ ጥቃት ቢከፍትም ሁኔታዎችን በትዕግስትና በከፍተኛ ጥንቃቄ እየተከታተሉ የቆዩት የአፋር ልዩ ኃይልና የትግራይ የሰላም ኃይል በጋራ በሰጡት ምላሽ የህወሓት ታጣቂዎች ከነበሩበት ቦታ ወደ ኋላ ለመሸሽና ተኩስ ለማቆም መገደዳቸውን ምንጮች ገልጸዋል። ይህ በእንዲህ እንዳለም ከፍተኛ የመደምሰስ አደጋ እንደደረሰበትም ምንጮቹ አያይዘው ገልጸዋል። የትግራይ ወጣቶች የወደፊት ህይወታቸውን እንዲመሰቃቀልና ተስፋ እንዲቆርጡ ካደረጉ ዋና ዋና ምክንያቶች መካከልም በክልሉ እየተካሄደ ያለው አስገዳጅ ወታደራዊ ምልመላ ወይም የአፈሳ ዘመቻው ነው ተብሏል። የህገ ወጡ የህወሓት ታጣቂዎችና የአካባቢው ባለስልጣናት ወጣቶችን እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችን ጨምሮ ከየመንገዱ፣ ከስራ ቦታዎች፣ ከእምነት ተቋማት፣ ከወርቅ ማውጫዎችና ከቤት ለቤት አፈሳ በማካሄድ ወደ ወታደራዊ ማሰልጠኛዎች እየተጓጓዙ ይገኛሉ። በቀጣይ መረጃችን ጀነራል ታደሰ ወረደ ድንገት ከተተኮሰባቸው ጥይት ለጥቂት ከሞት ማምለጣቸው ተሰምቷል። ከፌዴራል መንግስት ጋር ይቀላቀላል በሚል ከትግራይ እንዳይወጣ የቁም እስረኛ ሆኖ የቆየው ጀነራል ታደሰ ወረደ ላይ የግድያ ሙከራ መፈጸሙን ዛሬ ከሰዓት ከመቀሌ ከተማ የደረሰን መረጃ ያመለክታል። ህወሓት ታደሰ ወረደን የጊዜያዊ አስተዳደሩ ፕሬዝዳንት እያለም በተደጋጋሚ ጊዜ ከቢሮ ድረስ በመሄድ ሊያፍነው ሙከራ ሲያደርግ ቆይቶ በመጨረሻ ላይ መፈንቅለ ስልጣን ፈጽሞበታል። ነገር ግን መፈንቅለ ስልጣን ከፈጸመበት በኋላ ጀነራል ታደሰ ወደ አዲስ አበባ በማቅናት መልሶ ይዋጋኛል በሚል የቁም እስረኛ አድርጎት ቆይቶ ዛሬ የግድያ ሙከራ አድርጎበታል የተባለው። የግድያ ሙከራው የተፈጸመው ፊታቸውን በጭንብል በሸፈኑ በአራት ወጣቶች ሲሆን መረጃውን ያደረሰን ምንጫችን የግድያ ሙከራው የተፈጸመው ህወሓት አስርጎ ባስገባቸው የሻዕቢያ ወታደሮች ሳይሆን እንዳልቀረን የተነሳው። ከሰሞኑ በሸረሪና ግንባር ከፍተኛ ጉዳት ያስተናገደው የህወሓት ቡድን አሁን የራሱን ጀኔራሎች የማጽዳት ተግባር መጀመሩን የተሰማው። ከዚህ ቀደም 2 ጀኔራሎችን አስሮ የሰነባበተው የህወሓት ቡድን አሁን ደግሞ ከህዝብ እይታ ሰውሯቸው የሰነባበቱትን ጀነራል ታደሰ ወረደን አስርጎ ባስገባቸው ታጣቂዎች የግድያ ሙከራ ማድረጉን የተሰማው። ጀነራሉ በተደረገባቸው የግድያ ሙከራ ለጊዜው ቢተርፉም ያሉበት ሁኔታ ግን አሁንም አሳሳቢ ደረጃ ላይ መሆኑን የተነገረው። ይህ በእንዲህ እንዳለ በሸረሪና ግንባር የኢትዮጵያ መከላከያ ሰራዊት ከህወሓት ታጣቂዎች ግዙፍ የመሳሪያ ዲፖ ነጥቆ በተቆጣጠረበት ወቅት ከ31 በላይ ከባድ መኪና የጫኑ ሮኬቶች፣ የቡድንና የነፍስ ወከፍ መሳሪያዎች፣ የአጭርና መካከለኛ ርቀት ሚሳይሎች፣ የቅኝት ድሮኖችና የሬዲዮ መገናኛዎች መማረካቸውን የተሰማው። በግሬማ በተባለች ቦታ ከመሬት በታች በኮንክሪት በተሰራ ምሽግ ውስጥ የተከማቸውን የህወሓት አርሚ 70 መሳሪያ ለማግኘት የተማረኩ ታጣቂዎች የሰጡት መረጃ ከፍተኛ አስተዋጽኦ ያደረገ ሲሆን የተማረከው ትጥቅ ወደ ሁመራና ዳንሻ ከተሞች ተጓጉዟል ተብሏል። በሌላ በኩል የትነግ መስራች ኢንጂነር ግዳይ ዘርአጽዮን በጋራ መድረክ ላይ ኤርትራ ወደ ጦርነቱ ለመግባቷ ማረጋገጫ መስጠቷን ያስታወቁ ሲሆን የኤርትራ ከባድ መሳሪያዎች ትናንት ትግራይ ክልል መግባታቸው ተሰምቷል። በተጨማሪም የመቀሌ ምንጮች እንደገለጹት የትግራይ ሚዲያዎች ከአየር ጥቃት ለመጠበቅ ሲሉ
ከመሬት በታች ወደ ተቆፈረ ስቱዲዮ መግባታቸው የተሰማ ሲሆን ህወሓት ከግንቦት ጀምሮ ደሞዝ እንደማይኖር አውጆ የነበረ ቢሆንም የፌዴራል መንግስት እስካሁን የትግራይ ክልል የመንግስት ሰራተኞች ደሞዝን ጨምሮ የጤና የትምህርትና የግብርና በጀቶችን ሳያቋርጥ እየላከ እንደሚገኝ መረጃዎች አመልክተዋል። በቀጣይ መረጃችን በራያ አላማጣ መስመር ከፍተኛ የጦር መሳሪያና የኃይል ስምሪት እየተካሄደ መሆኑ ተገለጸ። በራያ አላማጣና አካባቢው መስመር በፌዴራል መንግስትና በህወሓት መካከል ያለው ወታደራዊ ውጥረት ከመቼውም ጊዜ በላይ ወደ ከፍተኛ ደረጃ ማደጉ መረጃ ምንጮች ገልጸዋል። እንደ ምንጮቹ ዘገባ ከሆነ ህወሓት በዞኑ በርካታ የጦር መሳሪያዎች፣ የኃይል ስምሪቶችና የምሽግ ዝግጅቶችን በስፋት እያካሄደ ይገኛል። በተለይም በምሽግ አካባቢዎች በዋና ዋና መንገዶችና በተለያዩ ቀበሌዎች የታዩት የሰው ኃይልና የከባድ መሳሪያ እንቅስቃሴ አካባቢው ደግሞ ወደ ተኩስ ልውውጥና አዲስ ጦርነት ለመግባት ጫፍ ላይ መድረሱን ያመለክታል ተብሏል። ከስምሪቱ ዝርዝር መረጃዎች መካከል በመሆኒ ራቢያ፣ በገረብ አባ አሃጎስና በገረብ አጋው መካከል ቀደም ሲል በነበረው ምሽግ አካባቢ በ3 ተሳቢና በ5 ኤፍኤስአር አጠቃላይ በ8 መኪና የሰው ኃይል ማራገፉን ተገልጿል። በሌላ በኩል ከመንግስት የጸጥታ ኃይሎች በኩል ከህወሓት አቅጣጫ ትንኮሳ ከተፈጸመ ከዚህ ቀደም ከነበረው የከፋ አጸፋ ለመመለስ የሚያስችል ከበቂ በላይ ዝግጅት መደረጉን ወታደራዊ ኃላፊዎች አረጋግጠዋል። በሸረሪና አቅጣጫ ህወሓት በታሪኩ ከፍተኛ ጉዳት የደረሰበት እንቅስቃሴ መመዝገቡ የሚታወስ ሲሆን ይህ አልበቃ ብሎ በራያ ግንባር ለመተንኮስ ከሞከረ ግን ከሸረሪና ጉዳት የከፋ ነገር እንደሚጠብቀው እየተነገረ ነው የሚገኘው። ይህ በእንዲህ እንዳለ ትነግ የታጠቀ ኃይል ውስጥ ከፍተኛ መኮብለልና መከፋፈል መከሰቱን የአዋጅ ሚዲያ ምንጮች አጋለጡ። በደቡብ ግንባር ባላማጣና በቆቦ አካባቢ እንደዚሁም በአፋር አቅጣጫ በሚገኙ የጦር ግንባሮች በቀጣዮቹ ቀናት ውስጥ አዲስ ጥቃት ለማስጀመር ታቅዶ በምሽግ ውስጥ ተስፋፍቶ የነበረው የትነግ ኃይል ዛሬ ሙሉ ቀን ምሽጉን እየጣለ በቡድንም ሆነ በተናጠል በመኮብለል ላይ እንደሚገኝ ከስፍራው የደረሱን ምንጮች ጠቁመዋል። የታጠቀው አካል በከፍተኛ ቁጥር ምሽጉን እየለቀቀ እግሩ ወደ መራው አቅጣጫ እየኮበለ ለመሄዱ በትነግ የፖለቲካ ና ወታደራዊ ከፍተኛ አመራሮች ዘንድ ከፍተኛ ድንጋጤና ሽብር መፈጠሩን ምንጮች አክለው ገልጸዋል። ከዚህ ጋር በተያያዘ የፋኖ ቡድን አባላትና የአገው ዲሞክራሲያዊ ንቅናቄ አዴን ታጣቂዎች ከትነግ ጋር ጥምረት በመፍጠር በሰቆጣና በጠለምት ግንባሮች ተሰልፈው እንደሚገኙ ተመላክተዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። አዋጅ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።